አካባቢውን ቤተሰብ በርቲት ኦርቶዶክሳዊት ሃይማኖትና በቀና ምግባር በማጽናት ኮርስ በመስጠት በመናዘዝ ቀድሶ በማቅረብና ከቤተ ክርስቲያን ሙሽራ ከክርስቶስ ጋር በማገናኘት በአጠቃላይ ለደብራችንም ሆነ ለወረዳ ቤተ ክርስቲያናችን አሁናዊ አገልግሎት ከፍታና ተደራሽነት በፊታውራሪነት የተጋደሉና በምዕመናን ልቦና የማይረሳውን ክርስቶሳዊ ፍቅር የተከሉ የወንጌል አርበኞቻችን ናዛዦቻችን የነፍስ አባቶቻችን መላከ ሰላም ቀሲስ ወልደ ገብርኤል ሩጋ፣ ቀሲስ ሰይፍ ወልደ ገብርኤል፣ ቀሲስ ታሪኩ መለሰ፣ መምህር ዲያቆን ከበረ ደሳለኝ ደግሞአለው መጋቢ አዲስ ወሩይ ኢያሱ ቢያድግልኝና ሌሎችም የአድባራትና የቤተ ክህነቱ የየአገልግሎት ዘርፍ ኃላፊዎች ያለምንም የሃይማኖትና የስነ ምግባር ሕጸጽ ጥፋታቸውን የሚገልጽ የቃልም ሆነ የጽሑፍ ማስጠንቀቂያ ባልተሰጠበት ለቤተ ክህነቱም ሆነ ለደብሩ ጠቅላላ ጉባኤ የጥፋት መዝገባቸው ባልተነበበበት ከአገልግሎት ተሰናብተዋል። አይቀድሱም፣ አያቀርቡም፣ ንስሐ አይሰጡም፣ የንስሐ ልጆቻቸው ቤት አይባርኩም፣ የነፍስ አባትነት ሚናቸው ሁሉ አይወጡም። ለምን? ታግደዋል። ስለዚህ እነዚህን የቤተ ክርስቲያን የአገልግሎት ፈተናዎች እያያችሁ እየሰማችሁ እየጻፋችሁ እያነበባችሁና እየተናገራችሁ ያላችሁ ይቤዡናል፣ ነፍሳችንን ይታደጋሉ ያላችኋቸው አባቶቻችሁ ታግደውባችሁ ረጅሙን የኢየሩሳሌምን ጉዞ ተስፋ በመቁረጥና በመጠውለግ እየገፋችሁ ያላችሁ መላው ሕዝበ ክርስቲያን አስተውሉ፣ ድምፃችሁን አሰሙ። የሕግ የሰላም የፍቅርና የአንድነት ዘር ይዘራበታል ብለን ተስፋ ያደረግነው ጉባኤና አውደ ምሕረት የዛቻና የማስፈራሪያ ሆኗል። የትዕግስት ድንበሩ እስከ መቼ መሆኑን እኛ የፈለገ ጥበብ የመጽሐፍት አዲሳት የትርጓሜ ትምህርት ቤት ደቀ መዛሙርት በፊታችሁ የቆመው ማለት ነው። ትርጓሜውን ሀተታውንና ምስጢሩን መረዳት ፈልገናልና እባካችሁ የትዕግስት ድንበሩ አብራሩልን፣ አስረዱን፣ ግለጹልን፣ አትኩልን። አልገባንም፣ ተርጉሙልን፣ አመስሉልን። ሁላችንም ታግደናል። ያልታገደ ማን አለ? ትምህርት ቤታችን ተዘግቷል፣ አባቶቻችን ታግደዋል። ይህ ሁሉ ሲሆኑ ግን እናንተ ለኢየሩሳሌም ለዚህች ቤተ ክርስቲያን እንግዳ ናችሁን? ይቆየን።